ቆይ እቺ ልጅ ምንድነው እንደዚህ የሚያፈጥናት? ሰላም አይደለችም እንዴ? ቆይ እቺ ልጅ ምንድነው እንደዚህ የሚያካልባት? እነፋያ ምን ማለታቸው ነው? ገና ስራ ከመጀመሪያ ባጭሩ ሊያስቀሩ ነው እንዴ? ቆይ ትንሽ አፍሩ። ደግሞ እንዴት ነው የምትፈጥነው? ድሮን ቀሽቃዣ ሊጥነች። ገንዘብ በእጄ ሳልይዝ ራሴን ሳልቀይር እንዴ? ይሄማ አይሆንም። ቆይ ምንድነው እንደብድ የምታወራው? እነዚህን ኮሎምቦስን ስራ የሚያሰሩት ሰዎች ግን የት ነው ማገኛቸው? ልከተላት አይልመለስ። ኬኬን ያሉት ዋናው እሱ መሰለኝ። ለምን ለዚህ ሰውዬ ግን ውለታ አልውለትም? አቤንም በዘዴ ለምን አላወጣጣው? ሊዲያ አለቀልኝ። ኮሎምቦስ ሲከተለኝ ነበር ማለት ነው። አንቺ ቆይ ምን ሆነሽ ነው? በሰላም ነው? ደግሞስ ምንድነው እንደዚህ ሩጫው? እንትን እኮ ነው ማለት አለ አይደል? አንቺ ተደብቀሽ እንዴት እየሄድሽ ነው እንዴ? መች ተደበቅኩ? ወደ አንተ እየመጣሁ እኮ ነው። እኔ እኮ ያለሁትኝ በዚህ ጋር እንጂ በዚህ ጋር አይደለም አይደል? ኮሎምቦስ ደግሞ ያው በቃሽ ልምጣ ብዬ ነው። አይ አልመሰለኝም። የሆነ ነገር እየሸተተኝ ነው። ኧረ እኔ አላጨስኩም እንዴ? እኔ አላጨስኩም። አንቺ ቆይ ምንም ያስቀባጥርሽ ምንድነው የምታወሪው? አንተ ነካ ደግሞ እኔ ምን አልኩ? አንተ ባለፈው እኮ። እሺ ተይው፣ አንድ ነገር ልነግርሽ ነበር። ምን አዲስ ስራ ነው? ይኸውልሽ ሊዲያ፣ ምን መሰለሽ፣ ባለፈው የጀመርነውን ስራ ሙሉ ለሙሉ ትቼዋለሁ። ምን ማለት ለምን? ቆይ ማን ነኝ ነው የሚለው? እሱ ማን ነኝ ነው የሚለው? አላወቀኝም። እኔን ሊያስፈራኝ ይሞክራል። እኔን ወይኔ ኬኬ፣ ማን እንደሆንኩ አሳየዋለሁ። አለቃ፣ ባለፈው ያልከኝን ላገኝ አልቻልኩም። ከኔ ኬኬ የሚያመልጥ መስሎታል አይደለ? ቆይ እስኪ ባለፈው የሰጠውን አሳይመንት ከምን አደረስክ? አቤት አለቃ። እኔን ሊያስፈራራኝ ይሞክራል። እኔን የደወለበት ስም ያልተመዘገበ ነው። ስማ፣ እኔ እኮ ኬኬ ነኝ። እሺ፣ እሱማ እውነት ነው አለቃ። ቆይ እስኪ ስታይኝ ምን እመስልሃለሁ? አረ እርሱማ ደግ፣ ለሰው አዛኝ። ሌላስ? ስራ ለሌላቸው ስራ የሚሰጡ ያው እኔም አንዱ አይደለሁ። ሌላስ? ሌላ አረ ያልቅም አለቃ። እርሶ እኮ ብዙ ሰው ኖት። ይኸውልህ እኔ ኬኬ ጀግና የጀግና ጀግና ነኝ። እሺ ይኸውልህ ኬኬ የጀግና ጀግና ነው፣ ማንንም አይፈራም ብለህ ንገራቸው። እሺ እሺ አለቃሽ። እኔ ኬኬን ሊያስፈራራኝ ይሞክራል። እኔ ኬኬን
ደፋር ነው። ይሄ ደግሞ መጣለ ብሎ ምንድነው የሚያስጠብቀኝ? ምናልባት እኮ መንገድ ተዘጋግቶበት ይሆናል። ዝም ብለህ ስራን ስራ። እሺ አንተ ማንም የጠራህ የለም። ይቅርታ አለቃ። ይኸውልህ ቀስ ብለህ ሳታስነቃ ከዚህ ቦታ በፍጥነት ተሰወር። ሰማኸኝ አይደል? ቀስ ብለህ ሳታስነቃ ተሰወር እያልኩ ነው። የትምህርት ቤት ጓደኞቼ ሁሉም አሉ እንዴ? አዎ ሁሉም አሉ። ናፈቁህ? በጣም እስካያቸው በጣም ነው የጓጓሁት። አንተ ብቻ ደህና ሆነ እንጂ ሁሉንም ታያለህ። ዲቦ ግን ያለ ዩኒፎርም የሚያስገቡት ይመስልሻል? ለምን ተመልሼ ለብሼ አልመጣም? አይ ካሌብ፣ ልብሶች እንኳን አንተ እኔ ራሱ የት እንዳሉ አላውቅም። አትጨነቁ፣ በቃ ለዛ መላ እናጣ። አዲስ አበባ ጓደኛሽ ግን በጣም ነው ደስ የምትለው። ገና ምን አይተህ አንቺ አታካብጂ። ቀላል አካብዳል ጉረኛ። የምሬትን ማማች እኮ ነው የምትመስለው። እሷን አትስማት እሺ፣ ዝም ብላ ነው የምታካብደው። ይኸውልህ ካሌብ፣ እሷ ማለት ፈጣሪ ተማሪ አስመስሎ የሰጠ መላእክት በላት። ከፈጣሪ ጋር ታገናኙ እሺ። የምር ደስ ስትል ዛሬ እንኳን ሰላም አትለን? ሰላም ናችሁ? ሰላም ነው። ሰላም ነው ቃል። ደግሞ ከየት ነው የተገናኙት? ቆይ ከየት ነው የተገናኛችሁት? እንደተባባልን ነው። እሺ እናድርገው። ወይኔ ኮሎምቦስ አንድ ቀን ራሱ ለራሴ ሳለሁ እኔ የምላችሁ እዛ ጋር ቆማችሁ ላያችሁ ሰው እኮ ሀገር የምትገለብጡ ነው የምትመስሉት። ኤዱ ሰላም ነው? ሰላም ነው ሮቤል። እኔ ምን እንደሚቆጨኝ ታውቃላችሁ? ምንድነው አለቃ? አንተ ልጅ ካሁን በኋላ አለቃ ብለህ እንዳጠራኝሽ። እሺ አለቃ። ኧረ በስመ አብ! እንጅል ከየት ነው ያመጡት? አትበል እየተባልክ አይደል እንዴ? ያለመደበትን ከየት ያምጣው ብላችሁ ነው። እሺ ቡና አቅዳላችሁ? ለኔ በባዶ ግዴ
ለእናንተስ? ኧረ ንቀት ልታስጨርሰኝ ነው። ምንድነው? ቶሎ በይ እንጂ ክጁ። እሺ እኮ ነው ቦስ። አጣደፍከኝ እኮ። አይ ቡና ስኳር ላድርግልህ? ለማይከፍል ሰው አትግጂለት። እኔ ግን የባለፈውን ጊዜ ማስታወስ አልፈልግም። እኔም በጭራሽ ማስታወስ አልፈልግም። እኔ የምለው ባለፈው ከፋሲል ጋር ያሰባችሁትን ጉዳይ ተሳካ እንዴ? አያችሁት? በእርግጥ ትንሽ ያሰጋል። ነገር ግን ነጥሩን ቤት ስለነበሩ ብዙም አልፈራንም ነበር። እኔ ግን ላንተ ሰግቻለሁ። ይሄኔ እርግጥ ወይ ነው። አሁን ምን እያሰብኩ እንደሆነ ታውቂያለሽ? ምን አሰብክ? እነሱ እኔ ላይ እንደቀለዱብኝ እኔም እነሱ ላይ ለመቀለድ እያሰብኩ ነው። እንዴ ድጋሜ ቢያገኙስ? ይኸውልሽ እኔ ቅድም ከፋያ ጋር ነው የነገርኩሽ ነገር አለ አይደለ? አሁን ልጁ ቀለበታችን ውስጥ ገብቶልናል። ይሄ ነገር ግን አያሰጋም? ቆይ አንቺ ግን እኔን ጅል አድርገሽ ነው የምታስቢኝ? እና ጅል ባትሆን ኖሮ እንደዛ ይጫወቱብክ ነበር? ይኸውልሽ እኔ እርግብ መጀመሪያ እኮ እንቅፋት ሊመታሽ ይችላል። ሁለተኛ ከተመታሽለት ግን አንቺ ነሽ ድንጋዩ አይደለም የሚባለው? እሱማ እውነት ነው። እንደውም መጠሪያ ልቀይርልክ። ምን ብለሽ ነው የምታወጪልኝ? የኔ አንበሳ ብዬሃለሁ። ምን ያስቃል? ቀልድ መስሎክ? ውይ የኔ እርግብ አንቺ እኮ እኔ ላይ በፍጹም አትቀልጂም። ለምንድን እንደዚህ የምታይኝ? እኔ እኮ አንተን አላምንም። አጠገቤ እያለ እንኳን እኮ ትናፍቀኛለህ። ለማንኛውም የኔ እርግብ ይሄን የመሰለ ጀግና ስም ስለሰጠሽኝ ከልብ ያመሰግንሻለሁ። የኔ አንበሳ። ወይኔ እኔስ ምን ልበልሽ? የፈለግከውን ብለህ ጥራኝ። የኔ ንግስት ብዬሻለሁ። እወዳለሁ። እኔም እወድሻለሁ። ዛሬ ደግሞ ለምንድን ነው የፈለገች? አምላኬ ያደራን ብቻ ዛሬ ልትጣላኝ እንዳይሆን። አረ ተረጋጊ ሆነሽ ነው። ደግሞ ዛሬ እኮ ልጣላሽ አይደለም የፈለኩት። ማለቴ በሰላም ላውራሽ ነው። ዲና በሰላም ነው? አዎ በሰላም ነው። ምን መሰለሽ ነው ዛሬ እንኳን የፈለኩሽ ለተፈጠረው ነገር በሙሉ ይቅርታ ልጠይቅሽ ነው። እውነትሽን ነው ዲና? አዎ ኑሐሚን፣ እንደዛ እንዳደርግ የሚገፋፋኝ የሆነ የማላውቀው ስሜት ነበረ። ማለት ፋያን ተወጁ ነበር ማለት ነው? ምን አልሽኝ? ብቻ እንኳንም እኔና አንቺ ሰላም አወረድን። ዋናው እሱ ነው። እና እንደ መጀመሪያችን አሁንም ጓደኛማቾች መሆን እንችላለን ማለት ነው? ምንም አትጠራጠሪ። ፋያን ግን ሰሞኑን አይቼው አላውቅም። ግን በሌላ እንዳታይብኝ እንዲህ ነው። አረ ጣጣ የለውም። አሁንማ ተስማማን እኮ። ታዲያ እንዴት ነው አሁን ፋያ? አዎ እኔም እሱም እየተፈላለግ እንደሆነ በደንብ ተግባብተናል። ደስ የሚል ዜና ነው የነገርሽኝ። በቃ ለማንኛውም ለዚህ ነው የፈለኩሽ። ደግሞ ይቅርታዬን ስለተቀበልሽኝ በጣም ነው የማመሰግነው። ኧረ ምንም አይደል። እና በቃውን ከታረቅን ከትምህርት ቤት በኋላ መገባበዝ እንችላለን ማለት ነው? አዎ እንችላለን። በቃውን እንሂዳ። እሺ
እንዳትንቀሳቀስ። እንቀሳቀሳለሁ ብትል ትበላሻለህ። የምታውቀውን ሁሉ ንገረኝ። አለቃ ምን ልንገርህ? ይኸው ያየኸውን የሰማኸውን ሁሉ ንገረኝ። ምንም ያየሁትም ሆነ የሰማሁት ነገር የለም። አትዋሽ፣ እውነቱን ንገረኝ። እውነት አለቃ፣ ምንም የማውቀው ነገር የለም። እኔ አንተን ዋሻለሁ እንዴ? አሁን እውነተኛው አጋሪ መሆንን አውቄያለሁ። ፈተናውን አልፈሃል። ምንድን ነው ግን አለቃ? ማን ነው አንተን የሚፈልግ አካል? እንከፍ መሰልኳቸው? ቆይ እኔ ማን መስያቸው ነው? አለቃ አሁን የት ነው ለመሄድ ያሰብከው? ይኸውልህ ሰማህ? አሁን ያለንበትን ቦታ ማንም ሰው ማወቅ የለበትም። ኧረ ቀስ በሉ። የት ልትሄዱ ነው እንደዚህ የምታፈጣጥኑት? አይ ጓደኞቻችን እየጠበቁን ነው። እኔ ነግሬያለሁ፣ ይሄን ልጅ አጉል እንዳታረጊው። ምንም አታስቢ እቴ፣ ምንም አይደለም። ደግሞ አሁን እንደ ህፃን ነው እንደምታይ? የለም ትልቅ ሰው ነህ እንጂ በቃ ራስህን ትልቅ ሰው አደረክ አይደል? የአንቺ ጉድ መች እንደሚያልቅ አይገባኝም። እንዴት እቴ? በባለፈው እኮ ጸሎት አድርጊልን ብለን ነበር። አይ ልጆች፣ እኔማ ሁል ጊዜ እኮ ስለናንተ እንደው ሳልጸልይ ውዬ አድሬ እኮ አላውቅም። በቃ እኛም ስንወጣ በዚሁ ቀጥይበት። ምን ይላል ይሄ? ልጁን አጉል ልታረገው እኮ ነው። እማዬ ዝም ብለሽ እኮ ነው ለዚህች የምትለፊው። አቡሌ አንተ ያራዳ ልጅ ነህ እናት አለ። አንተ ምንድነው ቁጭ ብለህ ወሬ የምትሰልቀው? ና እባክህ እንውጣ። እስኪ አትካለም። የት ልትሄድ ነው እንደዚህ የምትሆነው? ስራ አለን። ሁሉ ጊዜም ስራ አለን ብቻ ነው አይደል? ያንቺ ስራ እሱ ከቆመ ማን ያስቀምጠዋልና። በሉ እናቴ ሰላም ተመለሱ። ክፉ አይንካችሁ ልጆቼ። አሜን። ምን አይነት ልጅ ናት? በመድኃኒዓለም ደህና ስራ የምትሰራት መስል። አይ እንግዲህ ዝም በይ። ደግሞ እሱ ሄደልሽ ደግሞ እንግዲህ እኔ ልትጨቃጨቅ ነው እንዴ? ሄደ እኮ ማን ጋር ነው የምታወራው? እንዲሁ እድሜ ልክሽ እንዳሮጂት እንዳልሽ ጨረሽው ዘመንሽ። አሁን ይሄን ቡና ወይ አቀጅልኝ ወይ ሂጅ ወደዛ። ከፍንጫዬ ስር እግሬ ስር ስሪ ትዘረጊያለሽ። ኧረ አንቺስ እንደው ማው ጠፋብሽ። ምን ይሻልሻል? ኧረ ሶፊዶች እኔ እዚህ ስራ አይ እኔ ነገርኩሽ። ሄደ ምንድን ነው የምንነግሪኝ? የምርሽን ነው ግን? የቀለድኩ ይመስላል። አይ ገርሞኝ እኮ ነው። ምንም አይገርምም። እንዴት ራሱን የጣለ ሰው ዳነ ስትይኝ እንዴት አድርጌ ልመንሽ? ቆይ አንተ የታመመ ሰው የማይድን ነው የሚመስለው? ቢሆንም የእሱ ይለያላ። ምንም አይለይም። ያበደ ሰው በምን መድኃኒት? አንተ ንግግርህን አርም እሺ። ምን አጠፋው እንዴ? አይ አበራ ዲቦ ደግሞ ሰማላ አዩብ፣ ዝም ብለህ ጨለምተኛ አትሁን። እኔ እኮ ፍቅር የያዘው ሰው ከታመመ የሚድን ስለማይመስለኝ ነው። አሁን ደስ ይበልህ፣ ድኖ ራሱን ቀይሮ ከእህቱ ጋር ወደ ቤቱ ገብቷል። ትምህርቱ ተቃጠለ ለማለት ነው? ዋናው እሱ መዳን ነው። እሱስ ልክ ነሽ። ደግሞ በዚህ አመት ባይቀጥልም በሚቀጥለው አመት ሊጀምር ይችላል ብሎ ቃል ገብተውልናል። እሱ ጥሩ ተስፋ ነው። አንቺ ግን ትገርሚያለሽ። እንዴት እንዴ? ለበቀል ተነሳሻለሽ ብዬ ነበርም አስበው። እንደዛ ማድረግ ነው የሚመስል? አዎ ለሰው መስዋዕት ትከፍያለሽ ብዬ አስቤ አላቅም ነበር። የበቀል ትርፉ የውስጥ ካንሰር መሸመት ብቻ ነው። እኔ ግን እንዳንቺ ማደርግ አይመስለኝም። ካልተሰጣን እኮ አትሆንም። እሱስ እውነት ነው። ሄሎ መርማር፣ ወደ ትምህርት ቤት እየሄድኩ ነው። ምን ነው ፈለከኝ? ምን ነበር? እኮ ማለት ምን ተፈጥሮ ነው? ማለት ምን አለ?
ሌላ ምን አጋጠማችሁ? ስንቱን በቁሙ ገሎ ከጨረሰ በኋላ ቆይ ግን ለምን ይመስላል እንደዚህ ያለበት ምክንያት? እሺ እና እኔ ምን ልርዳው? እሺ እሞክራለሁ። የኛ ጨዋ እኔስ በቁሜ የሞትኩት አንቺ ምን አለብሽ ጋጩ? ፈታ በይ እንጂ። ምን እሺ ነው ባክሽ፣ እኔ ጭንቅ አልፈልግም። ታዲያ እሱን አይደል እንዴ ያልኩት? አሬ ሄዱ በእናትሽ ተይኝ። እኔ ፏ ማለት ነው የምፈልገው። አይ ቀዱ፣ ምን ነው እንደው አንቺን ባደረገኝ። እኔም ብለው ሲስቱ በሰላም ነው ግን ሰዎቹ ደግሞ ሌላ ስራ ጀምረውልሻል። እነማን? አንዱ ያው የኔ ጉድ ነው። አንቺ የቡናሽ ላይ ቸክለሽ ተፍ ተፍ የምትይ ሰው ነሽ። ቆይ ምን እሺ ነው? እኔ ምኑን አውቄ? እኔ ምለው እንዴት ነው ተጠቃሉ ገባ እንዴ? ማን ነው እሱ? ደግሞ የት ነው የሚገባው? ኦ ፍሬን ያዥ እንጂ ሲስቱ። አላዛር የሚባል ሰውዬ። አንቺ የሆነ እንደ ወንድ ነገር እኮ ነው። ምን አለ ያኔ ሞቶ በቀረ ኑሮ። አሜን አሜን ያልሽው? ትወጂዋለሽ ማለት ነው? ማኒ በእርግጥ ወደው ነበር። ስለዚህ በስማም በይ፣ እንደዚህ አይባልም። ደግሞ እኔ ምን አልኩ? ሞቶ በቀረ ያልሽውን አባባል ማሻሻያ ማድረግ አለብሽ። ያቺም የኔ ወጉር ተጨምራልሻለች። ጥሩም በይ። ደግሞ ምን ሆነች? አንዷ እሳት አቀጣጣይ እሷ አይደለች? አንተ አልፈራህማ? ምን ማለት ነው? እኔ እኮ ካንቺ ጋር ሰው ነው መሰፈስ። ከልጅነታችን ጀምሮ ምን ያህል ጀግና እንደሆንክ ታውቂያለሽ። አንተ ደግሞ በጣም ስለ ልጅነት ማውራት ትወዳለህ። በእናትህ ዱባ ዛፍ ላይ በቅል ውሃ ሽቂብ ላይ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ። አንተ ደግሞ ዝም በል በእናትህ። ታየው እንጂ ይሄን ዘፈን በጣም ነው ዝም አትላትም? በእናትህ ዱባ ዛፍ ላይ በቅል ውሃ ሽቂብ ላይ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ። እኔ ይሄንን ሚሽን ሳልፈጽም ሌላ ነገር ማሰብ አልፈልግም። ምን ሆነሃል አንተ? አንዳንዴማ ሰዎች እንደሆነ አትርሳው። ማለት ምን ማለት ነው? ስለዚህ ሳስተርጓሚ ልቅጠር? አቡ በእናታችሁ እኔ አሁን እሱን ማስብበት ሰዓት ላይ አይደለም። ፋያቷት እኔና እሷ እንተዋወቃለን። አንተ ምን እያልክ ነው? ምን ጥያቄ ያለው? ምን እያለ እንደሆነ እኮ በደንብ ነው የሚገባ። አንተ ምን አባ ነው የምትለው? ነግሬሃለሁ፣ ረፍ። ማሂ ግን እንደምወድሽ ታውቂያለሽ አይደል? አንተ ምኑ ገጠሪ ነው በእናታችሁ? በራባ አቡሌ ጀግና። ምን አይነት ልጅ ነው በእናታችሁ? የሆነ ገጠሪ ነገር። ምን ታደርጊዋለሽ? ምን ታደርጊዋለሽ? ምን ታደርጊዋለሽ? ቆይ እናንተ ስራችንን ረስታችሁት ነው? ኧረ አልረሳ ነው። እሺ የተባባልነው ቦታ እንገናኝ። ከባድ እንደዚህ ነው መስራት ያለብህ ከዚህ በኋላ። ግን በጣም አመሰግናለሁ። አሁን ችግር የለም ሌላ ቀን አስጠናለሁ። ኧረ ደስ ይላል። ከዚህ በኋላ ማስጠና በቃ ሊድሽ ቴንክ ዩ። ግሩም ለውጥ ነው።
ናዝራዬ እውነት አንቺ እንደዚህ በማየቴ በጣም ደስተኛ ነኝ። ቃልዬ የሰው ልጅ መጀመሪያ በምን እንደሚሞት ታውቂያለሽ? ምን ይሆን የኔ ፈላስፋ? ያለ እህል ሳምንታት ወይም የተወሰኑ ቀናቶች ልትቆይ ትችላለሽ። ያለ ተስፋ ግን አንድ ቀን መቆየት ራሱ በጣም ከባድ። ግን አስቤው አላውቅም። ቆይ ግን ለምን ይመስልሽ? እኔ እንጃ ለምን ይሆን እስቲ? የሰው ልጅ መሞትን እንጂ ሞትን ስለማይፈራ። ምን? እስኪ በአማርኛ ንገሪ። እንደዚህ ስስቂ ሳይሽ ግን በጣም ነው ደስ የሚለኝ። አመሰግናለሁ። እሺ አሁን ወደ ትርጉሙ። ማንኛውም ሰው ሲሞት ለቅሶ እንደርሳለን፣ አልቅሰን ቀብረን እንመለሳለን አይደል? እሱማ እውነት ነው። ይሄ በነባራዊ ህይወታችን ላይ የሚታይ ክስተት ነው። አየሽ፣ እዛ አልቅሶ ቀብሮ የመጣው ሰው በሙሉ ሀዘኑን ረስቶ ሁሉም ሰው ወደ መደበኛ ስራው ይመለሳል። ከዛስ? ከዚያማ ሰው ሞትን መፍራት ሲገባው ሞት በራሱ የመጣ ጊዜ ያዙ ይልቀቁኛል። ማለት ምን አለ? ናዝራዬ የት ሄደሽ ነው? አይሽ መሞትን የሚፈራ ሰው እንዳስገልኝ ይላል። አንቺ ግን በጣም ረቀቅ ብለሽብኛል። እባክሽ አታጋብሽ። ህይወት ትምህርት ቤት ስለሆነች ብቻ በጣም ደስ ትላለች። ሲመራው ታናቃል ደግሞ በጂፒኤስ እንዳይከታተሉ ፈጠን እንጂ ምን ይጎታል? እየመጣሁ ነው አለቃ። ይኸውልህ በኋላ ደግሞ ቼክ እያደረክ የሚከታተለን ሰው እንዳይኖር። ሰላም ነው አለቃ። አንተ ይኸው ነግሬሃለሁ፣ በኋላ እንዳታስበላ። እሺ አለቃ። እንዴ አንተ ምን አይነቱ እንከፍ ነው? አንተም በዚህ ቀን ትወድቃለህ? ምን አይነት ነው? በልሽ ተነሳ፣ አሁን እንሂድ። አልቻልኩም አለቃ። እንዴ እሺ ና። ምን አይነቱ ሬሳ ነው? በእናታችሁ እንደው ደግሞ ምን ያክላል? አንተ ጋር ለመድረስ ቻኮል እኮ ነው የወደኩት አለቃ። አንተ ክምር የሆንክ ሰውዬ ልታስበላን ነው እንዴ? በቃ አንተ ሄደህ እኔ እከተልሃለሁ አለቃ። አቡሽ የሚጠብቀን እዛው ነው አይደለ? ሌላ የተለየ ዓላማ ከሌለው ግቢ ውስጥ እጠብቃቸዋለሁ ነው ያለው። ጅል ነገር ነው እንዴ? ምንም አያመጣም እያልክ ነው? ሲስተርስ እስቲ በእናትህ ኧረ እባክህ ና። ምንድነው እነዚህ ሰዎች? ቆዩ እኮ። ምንድነው እዚህ አይደለም እንዴ ተከታተል? እንዴ ከፊት ቀደሙ ስንላቸው ተሳውሮ ያላቸው መስላችሁ ነው? ቆይ ማይን እንታገስ አይመስልሽም? ምን ማለት ነው? እነዛ ክፉዎች እኮ ያመልጡናል። ማሂሙቻ ያመልጡንም። በምን አወቅ? አንተ ነህ እኔ ነኝ ሰዎቹን የምናውቃቸው። እንዴት ማለት? ያን ያህልማ ጅል አታድርጊኝ እንጂ። ኮረኛ ይሆንልሽ። አሁን ግን ብታገኙ ምን ታደርጊያለሽ? ይሄ መመጻደቂያውን እቆርጥለታለሁ። ምኑን ነው የምትቆርጭለት? ማሳመኛ ምላሱንና መድፈሪያ እንትኑን አነሳለታለሁ። ቆይ ግን ከየት ነው ይሄን ሁላ ድፍረት ያመጣሽው? ለነገሩ ድሮም እንዲህ ነበርሽ። ዝም በል እባክህ። አደራሽን ግን ጥሩምቤ ማዘር ያሉትን እንዳንረሳ። እባክህ እሷን ተዋት፣ ዝም ብላ ስለምፈራ ነው። አንቺ እኮ እድለኛለሽ። በጣም ይቅርታ አቡሌ፣
ስለማዘር አንስቼ ያሳዘንኩ አይደል? አዎ በቃ አንተ አታባባኝ፣ ስራዬን ልስራበት። አዘናጎሻል። መሄድ እንችላለን። ወደ መቃብር እንደላከኝ አንተንም ወደ መቃብር ልካለሁ። አንድ 50 ሜትር ገባ ብላችሁ ታገኙናላችሁ። ይሄ ነገር ግን አያስጠይቅም? እነሱን የሚጠይቅ አካል እስካልመጣ ድረስ እኛን ማንም አይጠይቅም። አቤት ድፍረት! እናንተ የምን አስከሬን ነው? ኧረ ማሚ ደምስሽን ቀንሻል። ማንም ይደረሰ አልሞተም ይላል እንዴ? አይኔ እያየ አይደል እንዴ? ለመሆኑ ድራላችሁ የት ነው የምትቀብሯቸው? ኧረ እሜ ምንም የተፈጠረ ነገር የለም፣ አታካብጂ። ዝም በይ እሺ። ይሄ ሁሉ ነገር የሚፈጠረው በአንቺና በዚህ ልጅ ምክንያት ነው። ማዘር ምንም አልሆኑም፣ አሁን ይነቃሉ። ኧረ ልክ እንዳንተ ማለት ነው። አንቺ እውነትሽን ነው። ይሄ ልጅ መንፈስ ነው የምትይው እውነትሽን ነው። ምን ይመስላል? ትላንት ተነጋግረን የለ እንዴ? ለጋሳ ልፈልግ ራስ ቀልድ ነው። በእናትህ እኛ ነን እንቀጣቸው ብሎና የጸልይ ስራ ማለት እ ምንም አይደለም። እየተመካከለ ከነሱ ላይ ተቀብለን ነው አሁን መደወል። ሌላ አሁን መግባት ትችላላችሁ። ማንን ነው ይግባ የሚለው? አንቺ ማን? ወንጀለኞቹ እነሱ ናቸው። አጋስስ እንስሶች፣ ጨካኞች፣ እስስት፣ አታላይ
እኔን ሳታቅፉኝ እንዴ ማሚ አንቺ